ወንጌላውያን ለምንድነው የማያወራው? መጋቢስ ለምንድነው የማያወራው? ምንድነው የሱ ስራ? የህንጻ ኮሚቴ ነው መጋቢ ወይስ ወንጌላዊ የህንጻ ኮሚቴ ነው? የኢኮኖሚ ጉዳይ ነው? ምንድነው ቸርች ውስጥ የመጋቢ ስራ ምንድነው? የሐዋርያት ስራ ምንድነው? ምንድነው ከስሙ አንፃር ምንድነው ዋና ስራ? እንዳለ እኮ መጋቢ የሚያወራው ህንጻ ስጋ ነው የሚሸተው ወንጌላዊ የለም። ለምንድነው ቸርች ወንጌላዊ አላከችም ዘንድሮ አንድ ጨመር ወንጌል ባጀት ከፍ ይበል ብለው ለምንድነው ማይከራከረው ወንጌላዊ? ለምንድነው መጋቢ ቁጭ ብለው እዛ ያሉትን ሰዎችን በቃ ታልፋላችሁ ትሻገራላችሁ እያለ ሰዎችን እያታለለ ደሞዝ እየወሰደ መኖር ነው ወይስ የወንጌል ጉዳይ ወንጌል ላልደረሰው አካባቢ እንዲደርስ ምቹ ሁኔታ መፍጠር ነው መጋቢ? ምንድነው ስራው? አንዳንድ መጋቢማ ቲክቶክ ላይ ነገ ፕሮግራም አለ ተሰብስባችሁ ገንዘብ አግዙን ለዚህ ህንጻ ስራ እንዲሰርዝ በቃ ሌላ አንድ ቀን የወንጌል ስርጭት ልናረግ ነው ገንዘብ ተሳተፉ አብራችሁ እንውጡ የሚል ሰው የለም። መጋቢ ምንድነው ምድር የሚያወራው ሁሉ ገንዘብ እንዴት እንደሚቀበል ሂሳብ እየሰራ ነው የሚውለው። እንዴት አድርጎ ህንጻውን እንደሚጨርስ እንጂ ጭንቀቱ እንዴት አድርጎ ነፍሳትን ስለመማረክ የሚያስብ መጋቢ የለም። አሁን በዚህ ወንጌላዊ ስለ ወንጌል ጉዳይ አይገደው። የሚገደው ሁሉ በቃ ሰው ሁሉ እኮ ኢኮኖሚ ጉዳይ ነው። ቸርች ውስጥ ሰው ሁሉ ቁሳቁስ መንፈስ የመታ ነው። ወንጌላዊም እንደዛ ነው አብዛኛው። በወንጌል ጉዳይ ለምንድነው ቸርች ማሪዎችን ቢዚ የማያረጉ? ወንጌል ይሰበክ፣ የወንጌል ስርጭት ቡድን አባላት ከፍ ይበሉ፣ መዋጮ ይጀምር፣ ወንጌል ማይበርተኛ ገንዘብ እናዋጣ፣ ሩቅ ላይ እንስበክ፣ ቅርብ ላይ እንስበክ፣ ነፍሳት እየጠፉ ነው ብሎ የሚጨነቅ ወንጌላዊ ሳይሆን አብዛኛው ደሞዟን ለመስጨመር የሚታገል ቁጭ ብሎ የሚሰጣትን እየወሰደ 2 ቤት በሳምንት ሄዶ ጉብኝት በዚህ ሳምንት ብሎ ውሸቱን ጨምሮ 40 ቤት ደርሻለሁ 8 ቤት እንደ ነፍስ ንሳ ገብቷል። በውሸት ነው። ሪፖርቱ ይፈተሽ። የቤተ ክርስቲያን መሪዎች ወንጌላውያን የሚያመጡትን ሪፖርት ራሱ መፈተሽ አለባቸው። 5 ሰው ንሳ ገብቷል፣ የት ነው ያለው? እነማን ናቸው? መቼ ቸርች የመጡ ነው ወይስ ንሳ የገቡ ሰዎች የሚለውን ቸርች መከታተል አለበት። መጋቢም ደግሞ ሄዶ እዚህ ከእከሌ እስከ እከሌ ጉብኝት አድርጋለሁ ብሎ በሚያመጣው ሰው መሪዎች ታንጀብል ነው ወይስ ሄዳችሁ እዛ ውስጥ ሄዳው ይሄ ሰውዬ በእውነትም ወንጌል ሰብኮ ጎብኝቶ ጸልዮ ወጥቷል ወይስ በቃ እግረ መንገድ ላይ ሰላም ናችሁ እዚህ ሰፈር ብሎ አልፎ ሪፖርት ያቀርባል ደሞዝ ለመቀበል? እንደዚህ ሊሆን አይገባም። መጋቢያን እንዲሰሩ ማድረግ አለባቸው። የቤተ ክርስቲያን መሪዎች ወንጌላዊ እንዲሰራ ማድረግ አለበት። የቤተ ክርስቲያን መሪዎች ወንጌል ይስበኩ፣ ወጥተው ይስበኩ። ወንጌላዊ በቃ ገበያ ላይ 2 ሰዎችን አግኝቶ በቃ አገር ዘንድሮ ሰክሰስ ቸርች ላይ በቃ የሌለ ስራ እሱ እንደሰራ አድርጎ የሚስል ወንጌላዊ ያለበት ነው። ስለዚህ ወንጌላውያን ቤተክርስቲያን ውስጥ መሪዎች እንዲሰሩ፣ መሪዎች ደግሞ ወንጌላውያንና መጋቢያን ሐዋርያት ቸርች ውስጥ ያሉ ነቢያት እንዲሰሩ ማድረግ አለብን። የሁሉም ፎከስ ያለበትና ደረጃ አንድ መያዝ ያለበት ጉዳይ የወንጌል ስርጭት የነፍሳት ጉዳይ ነው። የቸርች ዋና በቃ ሴንተሩ ክራይስትን ለህዝብ መግለጥ ይሁን። እንደዛ ካላረገን የለንም አልሰራንም ማለት ነው። በእግዚአብሔር ፊት ትጠየቃል። እቺን እድል ሁለተኛ የምታገኝ እንዳይመስል ባያገኛትን እድል እንዴት እንደተቀምክ እግዚአብሔር ሊጠይቅ ነው ያለው። ስለዚህ ወንጌላውያን መጋቢያን እናንተ በደንብ መስራት አለባችሁ። እግዚአብሔር ለእናንተ እቺን እድል ሲሰጥ ወንጌላዊ ስትባል ከስሙ አንፃር ወንጌል እንድትሰብክ ነው። መጋቢ ስትባል ወንጌል እንድትመግብ ነው እንጂ ሰዎች ህንጻ ጉዳይ ብቻ አፍህን ለበቃ እንዳለ መሪዎች ጋር ተቀባይነት ለማግኘት ብቻ እንትን የምትሰራበት ጉዳይ አይደለም። ስለዚህ የምትሰራው ለሰማይ መንግስት ነው። ስለዚህ ምድር ላይ ስትኖር የተጠራው ለሰማይ ማውራት ያለብህ እንዳለ ሰማያዊ ጉዳይ ነው። መጋቢ ወንጌላዊ ሌላ የቤተ ክርስቲያን አገልጋዮች ምንድነው ቢዚ አድርገው የሚያወሩ ጉዳይ ምንድነው መሆን አለበት? የተወከሉበት ውክልናስ
ከስማቸው አንፃር የተላኩበት ታሊኮስ የሰማይ ጉዳይ አይደል? ስለዚህ ማውራት ያለባችሁ መጨነቅ ያለባችሁ ጊዜ ማጥፋት ያለባችሁ እያንዳንዷን ደቂቃ መስጠት ያለባችሁ ለዚህ ወንጌል ስራ። አንዳንድ ሰዎች ኮሜንት ላይ አንብቤያለሁ አንዱ አካል ነው ህንጻ። ስለዚህ ለምን ህንጻን ትቃወማል? አልተቃወምኩም፣ ግን ዋና ጉዳይ ሆኗል መሆን የለበትም። ህንጻ አምስተኛ ስድስተኛ ጉዳያችን ነው፣ ከኋላ ነው። ወንጌል ከተሰራ በኋላ ህንጻ ቢሰራ ባይሰራ ችግር የለውም። ዋና ጉዳይ ግን ነፍሳትን ወደ እግዚአብሔር መንግስት ማምጣትና የመጡ ነፍሳትን ደግሞ መመገብ ነው። ስለዚህ የመጡ ነፍሳትን ለሚፈለገው አካል ወይም ለሚጠብቀው መጋቢ ሰጥተው ወንጌላውያን እየሄዱ አሰን እያጠመዱ እንደማምጣት እያመጡ ቸርች ላይ መጨመር አለባቸው። ወንጌል ላልሰሙ ህዝብ ወንጌል ማሰማት አለብን ነው የኔ ጩኸት። ስለዚህ ቤተክርስቲያን ወንጌል ከመስበክ አንፃርና ወንጌል ከማሰራጫት አንፃር እንደ ዋና ጉዳይ ይሄን አላዘችም። የህንጻን ጉዳይ አስቀድማለች ነው። የሚቃወም ሰው ኮሜንት ላይ ጻፍ። ውሸት ነው። እናንተ ቸርች ላይ የሚመደበው ባጀት ከፍ ያለው ባጀት ለወንጌል ስርጭት ጉዳይ ነው ወይስ ለቸርች ለወንበር ግዢ ነው? ለሙዚቃ መሳሪያ ነው? የትኛው? እውነቱን አውሩ። እውነትን አታወሩማ። ስለዚህ በቃ እንደምንም ሆኖ እንደዛ የሚባል ነገር የለም ወዳጄ። ገንዘቡ ያንተ ነው፣ ቸርቹ ያንተ ነው። እኔ ግን የማውራት መፍት አለብኝ። መጽሐፍ ቅዱሳዊ ነው የማውራው። ስለዚህ መጨነቅ አለብን። ዋና ጉዳይ ይሄ ነው። ይሄን አልቀበልም። እኛ ለምድር ነገር እንጨነቃለን ካልክ ቀጥል፣ ትጠየቃለህ። ዝም ብለህ ገለባን እንደማብታት ነው የሚሆነው። ስለዚህ ለወንጌል ዋጋ እንክፈል፣ ብር እንመድብ፣ እያመመንም ቢሆን በሚሊዮኖች እንመድብ። ቸርች ዘንድሮ 5 ሚሊዮን ብር ለምሳሌ በዛ። እሺ 1 ሚሊዮን ብር የምታገኝ ከሆነ ከዛ ደሞዝ ተቀናሽ ሲሆን ከቀሪው አብዛኛው ገንዘብ መዋል ያለበት በወንጌል ስርጭት፣ በወንጌል ተልእኮ፣ በቃ እንደዛ አይነት ጉዳይ ነው። አንዳንድ ቸርቾችማ ወንጌላዊ የሚለብሰውን ልብስ 7 ዓመት አንድ ሱፍ ይለብሳል። ለምንድን ነው? የለማ ለወንጌላዊ ገንዘብ አይከፍሉማ። በዚህ ዘመን 2000 3000 ትከፍላለህ። አንድ አምባሳደር 20 ብር ነው። እንዴት ይለብሳል? ጫማ እንዴት በምን ይገዛል? እስቲ ጉባኤ ለወንጌላዊ ጫማ ግዙ። እስቲ ለመጋቢያን የቸርች መሪዎች ለወንጌላዊያን ሱፍ ግዙ፣ ጫማ ግዙ፣ ሰዓት ግዙ፣ ካልስ ግዙ፣ ልጆቹን አስተምሩ። እንደዛ አረጉም። አንዳንዱ ቸርችማ 2000 ነው የሚከፍለው። በሷም በቃ ስንት ጉድ ነው የሚያወጣ፣ ስንት ክርክር። በጊዜ የ5 ወር ደሞዝ ብር የለንም ብሎ አይከፍልም። ግንባታ ይገነባል። ለግንባታ ብር አለው፣ ለወንጌላዊ ለመክፈል ብር የለውም። መጋቢን ጫማ ለመግዛት እሺ አይልም። ሱፍ አያሰፋም፣ ኃጢአት ይመስለዋል። ስለዚህ ምን አለ አሁን መጋቢን ዝንጥ ያለ ሱፍ ለብሶ 5 አይነት ለብሶ ቢያገለግል ምንድነው? ቸርቹ ትወጥቃለች ወይም በቃ እቅዶ ይበላሻል? 5 ሰው ፈቃደኛ የሆነ ሰው ሱፍ ቢያለብስ ጫማ ቢያስተርግ ወንጌላውያንን ቢንመግባቸው ምንድን ለምድራችን በረከት አይደል? እነሱ የእግዚአብሔር ሰራተኞች አይደሉም? ቤተክርስቲያን የሚመጣው አስረትና ቤተክርስቲያን ላይ የሚሰራው ገንዘብ ለሌዋውያን አይደል? እነሱ ሌዋውያን የተባሉ እነሱ አይደል? ጳውሎስ ይገባኝ ነበረ፣ ቤተክርስቲያን ላይ የሚሰራው ገንዘብ ይገባኝ ነበረ፣ የራስ ገንዘብ ስራ ስላለኝ ነው ማለት ቀበለው ያለው ጉዳይ አይገባቸውም ነበር። ስለዚህ አስራቴን ወደ ጎተራ አስገቡ። ለሰራተኞች ነው እኮ እግዚአብሔር አስራቴን ወደ ጎተራ አምጡ ያለው። ስለዚህ ወንጌላውያንን እንያቸው። ሁሉን አንድ ሰው መድረስ አይችልም። እኔም ሌሎችም መድረስ አለብን። ለምሳሌ እኔ አንድ ሰውን 2 ሰውን እንዲያቅሜ ባክስ፣ ሌላው ሰው ደግሞ ቢያንስ 1 ጫማ ወይም 1 ሸሚዝ ገዝተው አዋጥተን ወንጌላውያንን ቢንደግፍ ምን ይሆናል? ለምንድነው ሶሉ እንደዚህ የተጣመመ የ5 ዓመት ጫማ የሚያደርገው? ሸሚዝ ለብሶ እስከሚደርቅ ጠብቆ ለምን ይለብሳል? ለምን ቀይሮ ብለብስ ኃጢአት አይደለም። ስለዚህ መጋቢያንን ማያት፣ ወንጌላውያንን ማያት፣ ደሞዝ በአግባብ መክፈል፣ ቤተክርስቲያን ፍቅር ማሳያት፣ ጉባኤ እንዲያግዝ ክፍት ማድረግ መድረኮችን። ስለዚህ በእነሱም ላይ ኢንቨስት ማድረግ አለብን። የወንጌል ሰራተኞች እንደዛ ካላረገን ወንጌልን አይሰሩማ በአግባብ። ስጋ ደካማ ነው ያስፈልገዋል። ልጆቻቸው እየተራበ ወንጌልን ማገልገል ስለሚከብዳቸው እነሱን ማያት መጎብኛት አለብን። ይሄን የሚሰማ ሰው
አሁን እስቲ አንድ ወንጌላዊ ለማገዝ እቅድ አውጡ። እግዚአብሔር አቅም ስጠኝ ከሰጠኝ እኔ አግዛለሁ በሉ። እንደዚህ ካላረገን ቤተክርስቲያን ውስጥ ካለው አገልግሎት አንዱ ወንጌላዊ እነሱን ሰፖርት ማድረግ። ህንጻ ብቻ አይደለም። ህንጻ አይናችሁ ውስጥ እዚህ በቃ እንደዚህ የቆመው ህንጻ። ስለዚህ ህንጻ የትም አይደለም፣ እየገነባን ወንጌል እያሰራጨን እነሱንም እያየን መሄድ አለብን። ቤተክርስቲያን